ሰላም እንዴት ናችሁ? ዛሬ የማሳያችሁ የመግሉባ አሰራር ነው። እንደምታዩት በጣም ነው የሚያምረው። ሩዙም አልተያያዘም። ለአሰራርም በጣም ቀላል ነው። በጣም ነው የሚጣፍጠው። ወደ አሰራሩ እንሄዳለን። ትንሽ ዘይት እናገላለን። የተከተፈ ሽንኩርት፣ የላውሮ ቅጠል፣ ቀረፋ፣ ቅርንፉድ፣ ሄል፣ ድፍን ቁንዶ በርበሬና ከሙን የተጠቀምኩት ማለት ነው። የታጠበ ዶሮ አለኝ። ውስጥ ከተን በደንብ እናበስለዋለን ማለት ነው። በመቀጠል የደረቀ ሎሚ፣ የቀረፋ ዱቄት፣ የድንብላል ዱቄት፣ ከሙንና ትንሽ ባህራት ነው ማለት ነው የተጠቀምኩት። ካበሰል ነው በኋላ የፈላ ውሃ እንጨምራለን ማለት ነው። እንደምታዩት አረፋውን እናወጣዋለን። መረቁን ሩዝ ስለምንቀቅልበት ንጹህ መሆን ስላለበት ሁሉንም አረፋ በምታዩት መንገድ እናወጣዋለን ማለት ነው። በዚህ ጋር ቬጂቴብል እናዘጋጃለን። ደስ የሚላችሁን ቬጂቴብል መጠቀም ትችላላችሁ። እኔ የተጠቀምኩት ሽንኩርት፣ አበባ ጎመን፣ ኤግ ፕላንት፣ ካሮትና ድንች ነው። ትንሽ ኦሊቭ ኦይል እንጨምራለን፣ እንዲሁም ጨው። በደንብ ሚክስ ካረግነው በኋላ ኦቨን ውስጥ ነው ማለት ነው የሚከተው። ከፈለጋችሁ እናንተ በዘይት መጥበስም ትችላላችሁ ማለት ነው። ኦቨን ውስጥ የላይኛውንም የታችኛውንም አብርቼ ለ30 ደቂቃ በ180 ዲግሪ አስገባዋለሁ ማለት ነው። እዚህ ጋር የተጠቀምኩት የቁንዶ በርበሬና ኦሊቭ ኦይል ነው ማለት ነው። ዶሮውም በምታዩት መንገድ በስሏል ማለት ነው። ትንሽ ጨው እንጨምርበታለን። በመቀጠል የዶሮ ስጋውን እናወጣዋለን። መረቁን ደግሞ እናጠለዋለን ማለት ነው። ሩዝ ስለምንቀቅልበት መቅሉባ ብዙ አይነት አሰራር አለው። ከብዙ አንዱ ነው ማለት ነው። ይሄ ትንሽ ከሙን ዱቄትና የኦሊቭ ኦይል ጨምሬ በደንብ ሚክስ ካደረኩት በኋላ ኤር ፍራየር ውስጥ ነው የጨመርኩት። እናንተ በዘይት መጥበስ ትችላላችሁ ማለት ነው። ድስታችን ላይ ትንሽ ዘይት እንጨምራለን። ቲማቲም ከፈለጋችሁ ማስገባት ትችላላችሁ። በመቀጠል የጠበስነውን ቬጂቴብል ሁሉንም እንጨምረዋለን በምታዩት መንገድ ማለት ነው። እንዲሁም ዶሮአችን ደርሶልናል። ዶሮንም እንጨምራለን። ይሄ የታጠበ ሩዝ ነው፣ አልቀቀልኩትም። የዶሮውን መረቅ ትንሽ ጨምረን እናበስለዋለን ማለት ነው። ውሃው መምጠጥ ሲጀምር ፎይል አድርገን እሳታችንን እስከ መጨረሻው እንቀንሰዋለን ማለት ነው። ከ15 ደቂቃ በኋላ እንደምታዩት በደንብ በስሏል ማለት ነው። ቆንጆ ሆኖ ደርሶልኛል። እንገለብጠዋለን ማለት ነው። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ